አንቺን ካላነሳ ባዶ ይሆንብኛል። አይ እንዴት ናችሁ የዩቲዩብ ቤተሰቦቼ? ሰላማችሁ ብዙ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ ነው የመጣሁት። ይህ ቪዲዮ እንደሚመቻችሁ እርግጠኛ ነኝ። ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። ቪዲዮ ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዛሬ ያመጣሁላችሁ በጣም አስገራሚና የቴክኖሎጂ ለውጥ አስገራሚ እውነታ ነው ይዤላችሁ የመጣሁት። ብዙዎች አይነግራችሁም። እንዲደረግላችሁ የምትፈልጉት ነገር ካለ ብር ይጠይቃል። እኔ ደግሞ በቀጥታ በነፃ እንዴት ሙዚቃውን ክሬት እንደምታደርጉ አሳያችኋል። ወደ ስቱዲዮ ቤት ሄዳችሁ ብራችሁን ሳታወጡ ግጥም ካላችሁ ለምሳሌ ወደዛ አስገብታችሁ ሙዚቃውን መፍጠር ትችላላችሁ ማለት ነው። አሁን በዚህ ሰዓት የኤአይ ሙዚቃዎች በዝተዋል። እንደምሰሙት ከሆነ ሁሉም ጋር የኤአይ ሙዚቃዎች ነው የሚከፈቱት። በጣም ፕሮፌሽናል በሆነ መልኩ ነው የሚዘጋጀው። ስለዚህ እኔም ዛሬ እሱን እንዴት እንደምሰራ አሳያችኋለሁ። ግጥምን እየተመጣለሁ። ግጥም መጻፍ አልችልም ምንድነው የማደርገው ብላችሁ መጨነቅቡት ነገር የለም። እንደዛ ብላችሁ አትጨነቁም። ግጥምም ከየት እንደምታመጡ ያመጣችሁትን ግጥም ደግሞ እንዴት ወደ አፕሊኬሽን አስገብታችሁ ሙዚቃውን ክሬት አድርጋችሁ ሙዚቃውን ደግሞ እንዴት ዳውንሎድ አድርጋችሁ ወደ ስልካችሁ እንደምትጭኑ አሳያችኋለሁ። እስከ መጨረሻ መከታተሉ እንዳትረሱ። አዎ በመግቢያ እንዳወራሁት ሙዚቃውን ክሬት የምናደርገውን አንድ አፕሊኬሽን ነግራችኋለሁ። የአፕሊኬሽኑ ስም ሱኖ ይባላል። አፕሊኬሽኗ እንደምታዩት እቺ ነች። እቺን አፕሊኬሽን ከፕሌይ ስቶርም ከአፕ ስቶርም ማውረድ ትችላላችሁ። ስልካችሁ ውስጥ ከሌለ እቺን አፕሊኬሽን እንደምንም ብላችሁ ማውረድ አለባችሁ። ሙዚቃውን ክሬት ለማድረግ ብዙ ጊዜ የምንጠቀመው አብዛኛው ሰዎች የሚጠቀሙት ሱኖ አፕሊኬሽን ነው። ስለዚህ እናንተ ማውረዳችሁ ሙዚቃውን ክሬት ማድረግ ትችላላችሁ። ውስጡ ምን እንደሚመስል እንመለከታለን። ክሊክ አድርገን እንገባለን። እዚህ ጋር ከመጣን በኋላ እንደምታዩት የሱኖ ኢንተርፌሱ ይሄንን ይመስላል። እንደምታዩት ብዙ ሙዚቀኞች ሙዚቃውን እዚህ ጋር ሰርተው ክሬት አድርገው እዚህ ጋር የለቀቀዋሉ ብዙ እይታ ያገኛቸው። እናንተ ደግሞ እዚህ መልቀቅ ትችላላችሁ። እዚህ ጋር ሰርታችሁ ወደ ቲክቶክ ሊሆን ይችላል ወደ ፈለጋችሁት አፕሎድ ታደርጉና በዛውም ገንዘብ መስራት ይቻላል። አሁን ቲክቶክ ላይ ገንዘብ እንደምትሰራ ይነገራል አይደል እንዴ? ዩቲዩብ ላይም እንደዛው መስራት ትችላላችሁ። አፕሎድ ከዚህ እዚህ ጋር ትሰራላችሁ። ወደ ቲክቶክ ትሄዱና አፕሎድ እያደረጋችሁ መስራት ትችላላችሁ። እዚች ጋር የኦዲዮ ምልክት አለች። እሱን አንድ ክሊክ እናደርጋለን። ይሄንን ማለት ነው። እዚህ ጋር መተን ምንድነው የምናደርገው? ግጥም ነው የምናስገባው። እዚች ጋር መተን ግጥም ስለምናስገባ አሁን ያዘጋጀነው ግጥም የለንም አይደል? እናንተ እዚች ጋር መታችሁ መጻፍ ትችላላችሁ። ያዘጋጃችሁት ግጥም ካለ ለዜማው የሚሆን ግጥም ካለ እዚህ ጋር መታችሁ ትጽፋላችሁ። በአማርኛም ሊሆን ይችላል። በምትችሉት ቋንቋ ትጽፉና ትልኩለታላችሁ ማለት ነው። አይ ግጥም ማዘጋጀት አልችልም በምትሉ ከሆነ ከዚህ እንወጣና ግጥም እናመጣለን። ግጥም የምጽፍልን አፕሊኬሽን አለ። ጄሚኒ ይባላል። ወደ ጄሚኒ አፕሊኬሽን እንገባለን። አፕሊኬሽኗ እቺ ነች። ስለ ጄሚኒ የሰራሁት ቪዲዮ አለ ገብታችሁ ማየት ትችላላችሁ ማለት ነው። ወደ ቴሌግራም አድራሻዬ ገብታችሁ ፕሮምፕቱን ከዛም አምጥታችሁ ፎቶ እንዴት ጀነሬት እንደምታደርጉ ያሳየሁት ቪዲዮ አለ። የቴሌግራም አድራሻ እዚህ ጋር በጎን በኩል አለላችሁ። ወደዛ ገብታችሁ መማር ትችላላችሁ። ወደ ጄሚኒ አፕሊኬሽን እንገባለን። ጄሚኒ የሌላችሁ ከፕሌይ ስቶር አውርዱ። ወደዚህ ከመጣን በኋላ እዚች ጋር የአስኪ ጄሚኒ የሚል ምልክት አለ ለዩዚ ታች እሱን እንነካለን ማለት ነው። እሱን ከነካን በኋላ እዚች ከመተን ለሙዚቃ የሚሆን ግጥም ጽፈ ላክልኝ ብዬ ጽፍለታለሁ።
ጽፌ ጨርሻለሁ። ከዛም በኋላ ምንድነው የማደርገው እዚች ጋር የሰንድ ምልክት አለች። ሰንድ ላለው ልክለታል። ከዛ እንደምታዩት ግጥሙን ጽፎ ሰጥቶኛል። ይሄ ሁሉ ግጥም ነው። ለሙዚቃ የሚሆን ግጥም ጽፌ ላክልኝ ብዬ ነበረ። ለሙዚቃ የሚሆነውን ግጥም ጽፎ ሰጥቶኛል። እዚህ ጋር ምንድነው የምናደርገው ይሄንን ግጥም ኮፒ አድርገን እንወስዳለን ማለት ነው። ይሄንን ሁሉ ከዚህ ጀምረን ኮፒ አድርገን እንወስዳለን። ይሄንን ከወሰድን በኋላ ኮፒ እናደርግና ወደ ሱን አፕሊኬሽን ወደ ቀድሞ የሱን አፕሊኬሽን አለ አይደል ወደዛ እንገባለን። እዚህ ጋር መተን ደግሞ ከጀሚኒ ኮፒ አድርገን የወሰድነው ግጥም አለ አይደል እዚህ መተን ላይሬክስ የሚለው አለ። ላይሬክስ የሚለው ጋር እዚች ጋር ማለት ነው ኮፒ አድርገን የወሰድነውን እዚች ጋር መተን ፔስት እናደርጋለን። ከዛ ፔስት እንደምታዩት ግጥሙን ጽፎ የሰጠኝን እዚህ ጋር ማጥቼ ፔስት አድርጌለታለሁ። ሁለተኛው ደግሞ ሶንግ ዲስክሪፕሽን አለ። ሙዚቃው ስለምን እንደሆነ እዚህ ጋር ትንሽ ርዕስ ትጽፉለታላችሁ። ስለ ፍቅር ከሆነ ስለ ፍቅር ብላችሁ ትጽፋላችሁ። ከዛም በኋላ እዚች ጋር ምን አለ ሙዚቃው የሚዘፍነው ሰው ሴት እንዲሆንላችሁ የምትፈልጉት ከሆነ ፊሜል ትላላችሁ። ወንድ እንዲዘፍንላችሁ የምትፈልጉት ከሆነ እዚህ ከመታችሁ ሜል ትሉታላችሁ። እኔ ወንድ እንዲዘፍንልኝ ስለምፈልግ ሜል እላለሁ። ጨርሰናል ማለት ነው። እዚህ ከታች ደግሞ ክሬት የሚል አለ። እዚህ ማለት ክሬት የሚለውን እንነካለን። ከዛ እንደምታዩት ሙዚቃውን ክሬት እያደረገልኝ ነው። ሙዚቃውን ሰርቶ ከጨረሰ በኋላ እዚህ ጋር ያሳየኛል። አብረን የምንሰማ ይሆናል። በጣም ተወዱታላችሁ። ሰርቶ ጨርሶልኛል። እስቲ ከፍቼ ላሰማችሁ። ከወደዳችሁ ላይክ አድርጉ። ቤቱን ግን ሰብስክራይብ ማድረግ እንዳይረሳ። ሙዚቃው የሰራልኝን ላሰማችሁ። ካዜ የሚወጣው ያንዳንዱ ቀን የልቤ ትርታ የደቃው ወዳል ላንቺ ነው ለብቻሽ የለውም አማራጭ። መንገዱ ቢረዝም ጨለማው ቢከብም ያንቺ ፈገግታን ካለማንተ አዝማች ክፍል የተደገመ ባህር የሚዘምረው አንቺ ነሽ የማዬ የልቤ ቤተሰቦቼ እንደሰማችሁት ነው። እንደወደዳችሁት እርግጠኛ ነኝ። እንደዚህ እያደረጋችሁ ሙዚቃውን ክሬት ማድረግ ትችላላችሁ። ግጥም መጻፍ ማትችሉት ከሆነ ከጀሚኒ አምጥታችሁ እዚህ ጋር ፔስት ታደርጉና የፈለጋችሁትን ሙዚቃ ክሬት ማድረግ ትችላላችሁ። ይህንን እንደወደዳችሁ እርግጠኛ ነኝ። ቪዲዮን ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አመሰግናለሁ።